አንድ ነገር የራስህ ስለሆነ ብዙ ቦታ ትልቅ ቦታ መስጠቱ ብዙም እንትን አይደለም። እዛ ሲስተም አካል ነህ አንተ እንጂ ብቻ ስፔሻል ነኝ ብለህ የምታወራበት ነገር አይደለም። ሙዚቃ ስለምትወድ ሙዚቃ ትሰራለህ። የተደመጠልህ ይደመጥልሃል፣ ያልተደመጠልህ ላይደመጥ ይችላል። በዛ ፕሮሰስ ውስጥ አንተ የምትሰራቸው ሙዚቃዎች ለምሳሌ አንዱ በግጥሙ ሊወደድ ይችላል፣ አንዱ በሙዚቃ ቅንብሩ ሊወደድ ይችላል፣ አንዱ በዜማው ሊወደድ ይችላል፣ አንዱ በክሊፑ ሊወደድ ይችላል። ዲፔንስ በየሙዚቃው አይደል? ግን አንዱ በሆነ ነገር ስለተወደደ እኔ እኮ አለሁበት እዚህ ዘፈን ምናምን ብለህ በጣም ትኩራራበት ነገር አይደለም። እና ደግሞ ብዙም what we've gone through ማለት ያለፋችሁበት ነገር ከአንተ በፊት የነበሩ ሙዚቀኞችም በሌላ መንገድ ኤክስፔሪንስ አድርገውታል። ከኛ በፊት ሂት የነበረ አልበም የሚሰሩ ብዙ ሙዚቀኞች ነበር አይደል? ከእነሱም በፊት ደግሞ አለው ሌሎችም። ያንተን ለአንተ ነው ዩኒክ የሚያደርገው። ላይፍ ጎስ ኦን ኤኒዌይ። የሚቀጥለው በራሱ የራሱ ዩኒክ ነገር አለው። የራሱ ለራሱ ደስታ ይሰጠዋል። ግን እኔ እኮ ብለህ ለማውራት የሚያስደፍር የተለየ ነገር እንዲሰማኝ አላረግም።